ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉም ሰላም ነው እኔ ጋር፣ እናንተ ጋርም ሰላም እንደሚሆን ተስፋ አደርጋለሁ። እንግዲህ ዛሬ የጽናት ድራማ ይዘን መጥተናል። አሴት በጣም ጥሩ ያልሆነ ነገር ሰርታለች። እሱን አብረን እያብራራን እንቆያለን። ለዚህ ቻናል ግን አዲስ ከሆናችሁ ከታች ያለችውን የደውል ምልክት ሁለቴ በማጥቆር ሰብስክራይብ እንዲሁም ሰፖርት ማድረግ እንዳትረሱ። ወደ ቪዲዮ እኔ ጽናትን ስትመኛት ነው ቤት ውስጥ ይሄ የማይረባ ድራማህን መስራት ስትጀምር። እንደዚህም አይሆንም። ከሰማ ይገለኛል። ሁሉን ነገር ያንቺ እቅድ እንደሆነ ትነግሪዋለሽ። አሁንም ልታስፈራራኝ እየሞከርክ ነው። ትሰማኛለህ? ሻምበል ይሙት፣ እኔ ከዚህ በኋላ አንተ ስምር መጠመጥበት ሪዝን የለኝም። አትፎክሪ። ይኸውልህ እኔ ህይወት መራኛለች። በአባቴ ሽጉጥ ግንባርህን በስቼ እጄን ለፖሊስ ነው የምሰጠው። ፈራሽ? ትሰማኛለህ? እኔ አባቴ እንጂ አልዝትም። ከዚህ በኋላ በህይወቴ እጅህን ለማስገባት ብትሞክር በጥይት ነው አቀባበል ማደርግልህ። ምሩዬን በጣም ስለ አሴት ነገራት ማለት ነው። ምንም ላረግ አልችልም ብሎ አፍኗት ወጣ ማለት ነው። በጣም ነው የሚገርመው። ምሩ አሁን አደጋ ውስጥ ነው ያለችው። የሚገርማችሁ ነገር እና እንግዲህ 5 ደቂቃ ብለሽ ቀን ሙሉ እዚህ ታስወኛለሽ እንዴ? ልጅ ራስ አይደለ እንዴ ልጅቷን ያሳገድካት? ምን አለ በሰሙልኝና ካንተ ከተገሽነት በወጣው። ለዛ ነው ውሎሽ ሁሉ የጥሩና የዘወንት። ቆይ ከኔ ምንድነው የምትፈልገው? ያውልሽ አሁን ያወራሁት ስላንቺ ነው። ምን እስሬ ይውጣ የሚለውን ዘፈን ታውቂያለሽ? እሱን እንዳታስበው እሺ። አንተ እኮ ቆሻሻ ነህ። አንተ መቼም የምትለወጥ ሰው አይደለህም ብላ ትላለች ማለት ነው። ከዛ ተታወጥ ላታመልጭኝ አታሩጭኝ ይላታል። አቤት ልጅ እንዴት ነሽ? ነጣ አላልኩብሽም? አላልሽብኝም? ምን ነው ይሄ ነዋ የኛ ቤት ኮረምሳ አጓራ ሆንሽብኝ። ማን ነው እሱ ደግሞ? የኖክ ነው ብታይ ነው። የኖክ ነው ከመሬት ላይ ያገኘውን ያላገኘውን እየጠለዘ ነው የሚሄደው። እኔ ግን በጊዜ ልታይ ቢያይ ነኝ። እንግዲህ እሱን የሚመለከተው አካል ብታሳውቂ አይሻልም? ቆይ ምን አዲስ ነገር አለ ስለምሩ? ምንም የለም። ግን ሌሊቱን ሙሉ ምጠረኝ የመሰለኝ ስጨነቅ ነው ያደርኩት። ቢያንስ እዚህ ነው ብትል እንኳ እንጃ። ለሰሚው ግራ ነው። ናሆሜም እኮ ከቀልቡም አይደለም። እንዴት ይሆናል? እንዴት እንደሚወዳት እኮ ቤተሰብ ጋር እናተ ጋር እንዳንደውል ደግሞ እነሱን ማስጨነቅ ነው። እዛ ካልሄደች ግን እኮ ቤተሰቦቿ ናቸው ማወቅ አለባቸው። የዛሬን እኔና እንደውላለን ብሎኛል። ምንም ቢሆን ማሳወቅን የመሰለ ነገር የለም። ግን ህይወት ስታስጠላ ሰው አለ፣ በጣም ሰው ያለ መስሏት እዚህ ክፍል ማለት ነው። ሰው አለ ትላለች። የሆነ እንኳኳለ ሰው አለ። በጣም እያዳመጠች የሆነ ሰው እዚህ ውስጥ አለ። ሰኒ ጎሽ እንኳን መጣህ። እዚህ ውስጥ የሆነ ሰው አለ ብሎ ይመጣል ማለት ነው። በጣም ተጠራጥራና ተወዛግባ ያለ እዚህ ቤት ሰው አለ። አሴት ናት። እሱ አይደለችም። የሆነ ሰው አለ። ከፈቱ ቶሎ በል። ይኸውልሽ እኔ አሴት ቤት ነው ያለችው። በሩን የቆለፈችው ደግሞ ሰው እንዳይረብሻት ነው። ለምን እንድትናደድ አደርጋታለሁ? ጌራ ለምንድን ነው እንደማታምነኝ? እዚህ ውስጥ የሆነ ሰው አለ። ይኸውልሽ ጥናት፣ እዚህ ውስጥ ሰው አለ። ማን ነው ያለው? አሴት አይደለችም። በወለደች እናት ይቻለሁ። አንዴም ሁለቴም ምልክት ሰጥተውኛል። ከፍቻ ሳይሻለሁ ግን ማንም እንደሌላ ሳይሻለሁ ብሎ ሲከፍት ምሩ ናት። ምሩ እየጠቅልል ብላ ተኝታለች ማለት ነው። በጣም በሚያሳዝን ሁኔታ እንዴ ምሩ ምሩ ብለው
ብራው ምሩን ምንድን ነው የሆንሽው ምሩ ብለው እየቀሰቀሷት ነው። ምሩ እንግዲህ ፌንት ነቅላለች ማለት ነው። እዚህ ጋር ምሩ ደህና ነሽ እያሉ በጣም ኪራ እግሯን ይፈታን። ጽናት ደግሞ ፊቷን በጣም እየዳበሰች ሀሴት ደግሞ በጣም ነው የምታስቀው። የሆነት እግሯን ትጎትታታለች እንዴ! ኧረ ጉድ ነው። በጣም ነው የምትገርመው የሆነት። እና እንደዚህ ብለው ወደ ሐኪም ቤት ወሰዷት ማለት ነው። እንግዲህ መትረፏም አይታወቅም። ትትረፍ አትትረፍ እንግዲህ አብረን የምናየው ሆናን ሆስፒታል ማለት ነው። እንግዲህ ሀሴት ደግሞ እዚህ ጋር እየተንጎራደደች ነው በሰራችው ነገር ጠጥቷት ማለት ነው። በጣም ጠጥተኛ ናት፣ ግን በጣም ይቻለ ማስቀያሚ ናት። አንዱን ፈተና ለማለፍ ሌላ ስህተት ታስደግመናለች ብላ እየተንጎራደደች ዝም ብላ ከዛ ቁጭ ትልና ታስባለች ማለት ነው። ቁጭ ትላለች ማለት ነው። እዛ ወጪውን ዛሬ አባቴና ለማስከፋት ብዬ የሰውን ሆይታ አበላሸው አሞኛም ብላይ ነበር፣ ግን እኔ የራሴን ስሜት ብቻ አራመድኩ። ከረፈደ መጠጠት ምን ዋጋ አለው ብላ እያለች ነው ማለት ነው። ከዛ ቤት ግን ዳግመኛ አይናቸውን ማየት አልፈልግም። እዚሁ ልብሴን ይዤ ውልቅ እላለሁ። እንደዛ ነው የሚሻለኝ ብላ ትላለች ማለት ነው። አንዳንዴ እኮ የምንሰራቸው ስህተቶች በጣም ዋጋ እያስከፉልናል። እና ይሄ ድራማ በጣም ትምህርት አዘል የሆነ ድራማ ነው የሆነት ነገር። ከዚህ ብዙ ነገር መማር እንችላለን። አውቃለሁ ምን ማለት እንዳለብኝ ራሱ አላውቅም። እኔ ራሴን በአባቴ ፊት እንደ ጀግናና እንደ ጠንካራ ነው ካለ አቅሜ ስጋፈጥ ራሴን ከስህተት ውስጥ አገኘሁት። አውቃለሁ አንተ ያልጠበቀኝ ቦታ ነው ያገኘው። ያ የነገርኩህ የግቢ ጓደኛ የአንተ ጓደኛ ነው ብላ ትለዋለች ማለት ነው። ከዛ እስካሁን ድረስ ቪዲዮዎችን ይዞ ያስፈራራኝ ነበር። ድጋሜ አባቴን እዚህ ነገር ውስጥ መክተት አልፈለኩም ነበረ እና ብቻዬን ለማንም ሳልናገር ዝም ብዬ ተቀመጥኩ። እሱ ግን አላስቀምጣለኝ። ድፍረቱ ኑሮኝ የተፈጠረውን ባስረዳት ደስ ባለኝ። ጽናትም እንደዛው ምሩ ደህና እንደምትሆን ተስፋ አለኝ ብላ ትጽፋለች ማለት ነው። እኔ የሚገርመኝ ስህተት ሰርቶ እንደገና መጠጣትም ጥሩ ነው፣ ግን ከቻል በአንተና በእኔ መሀል የተፈጠረውን ነገር ይቅር። ምን ተፈጥሮ ነው? ጉድ ነው። አብረው ተኝተዋል እንዴ? አብረው አድረዋል። እንግዲህ ወረቀቱን ትራስ ውስጥ አድርግለትና ሀሴት ተነስታ ወደ ምትሄድበት ቦታ እየሄደች ነው ማለት ነው። ሁላችሁም ትናፍቁኛላችሁ፣ ግን እኔ እዚህ መሆን አልፈለኩም። እኔ ከሰው ጋር እንድኖር አልተፈቀደልኝም። ብቻዬን እንድኖር ተፈረደብኝ። ከዛ አችረው ይመጣል ማለት ነው። ወደ የት ነው? የትም እንደዚሁ ነው እንዴ? አልቀሰሽ ነው? ኧረ አላለቀስኩም። ምን በወጣኝ። አንተ እኮ ህይወቴን ገሃነም ያረከብኝ። አሁንም አትወቅሸኝ። ለነገሩ ልክ ነህ። ለማንኛውም ምሩ ራሷን ስታ ሆስፒታል ገብታለች። አይነን በጨው አጥበህ ከቻልክ ሂድና ያት። ሁሉም ነገር ተናገራቸዋለች። አንተ ግን ምን አይነት አውሬ ነህ?
የልጅቷ መጣበብ እንኳን ያስደነግጣል። ትሰማኛለህ? እኔ ከኪራ ጓደኝነቴን ላጣው አልፈልግም። እሱን የማያጣኸው ያኔ ጥናትን ስትመኛት ነው። እንደዚህም አይሆንም። ከሰማ ይገለኛል። ሁሉ ነገር ያንቺ ቅድ እንደሆነ ትነግረኛለሽ። አሁንም ልታስፈራራ እየሞከርክ ነው። ትሰማኛለህ? ሻምብል ይሙት ከአንተ ስር ምርመጠመጥበት ነገር የለኝም። አትፈክሪ። የውልህ እኔ ህይወት መራኛለች። በአባቴ ሽጉጥ ግንባርህን ብዬ እጅን ለፖሊስ ነው የምሰጠው። ትሰማኛለህ? እኔ የአባቴ ልጅ ነኝ። አደርጋለሁ እንጂ አልዝትም። ከዚህ በኋላ በህይወቴ እጅህን ብታስገባ በጥቂት ነው አቀባበል ማድረግልህ ብላው ትታው ትሄዳለች ማለት ነው። ወይ ጉድ! አቤት ግራ ገባው። እሱ ራሱ ግራ ገባው። እኔም ልሄድ እያለ ነው። እኔም ልሄድ አለና እሱም ሄደ ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ቀጣይ ደግሞ ምን እንደሆነ አብረን የምናየው ይሆናል ማለት ነው። ቆይ ምንድን ነው አጠጣ ልትለኝ ነው? በጃር አድርገው ሀፍተኛው ይላታን ማለት ነው። አሁንም ልታጸዳ ስትመጣ በሩ ዝግ ነው ማለት ነው። በጣም ታዝናለች ጽናት፣ በጣም ታግዛለች። ምንድን ነው ይሄ በር ቁልፍ ተቆልፎ ሁልጊዜ ብላ የሆነ ጥርጣሬ ውስጥ ገብታለች። ይሄ በር ግን በጣም አጠራጥሯቸዋል ማለት ነው። እኔ ራሱ አጠራጥሮኛል። እንግዲህ ምሮ እዚህ ውስጥ ነው ያለችው። የሴት ልጅ ሃይምሮን ቀኙንም ግራውንም መጠቀም ትችላለች። ጠቢብም አደረገ ደግሞ ይሆን ባትፈጠር ነበር ምሮ ጨጓራ የሚላጥ በሚባለው በሽታ የለም ነበር። እንደ ድሮ ገና ምን አይተህ የጨጓራ በረሃ የሚባል በሽታ ይመጣል። ኧረ በእናትህ ይሄን ሰውዬው እስቲ የሆነ ቀዝቃዛ ውሃ አምጪልኝ፣ ራስ ስምልበት አንድነት ነው ወያለች። አረ ጃር ካለ ጃር አድርገው አንተ በከት አጠጣ ልትለኝ ነው እንዴ? እሱን ልከለክለኝ ነው አፍተኛው ይላታል ማለት ነው። ለማንኛውም በቀጣይ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን እንድትሆኑ በትህትና እንጠይቃለን። ከታች ያለችውን የደወል ምልክቷን ሁለቴ በመጫን ሁለቴ በማጥቆር ሰብስክራይብ ትችላላችሁ። አስተያየት በኮመንት መጻፍ ትችላላችሁ። ማስተካከል ያለብን ነገር። በተረፈ ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሶ ማች ኤቨሪባዲ። Don't forget and support and like, don't comment, don't forget. Bye bye.